ታላቁ የረመዳን ወር በሂጅራ አቆጣጠር 9ኛው ወር ነው። ረመዳን የተቀደሰ የጾም የጸሎትና የመንፈሳዊነት ወር ነው። በእስልምና ሃይማኖት የረመዳን ጾም ከአምስቱ የእስልምና መሰረቶች ውስጥ ይመደባል። ይህንን ወር ከቢሊዮን የሚልቁ ሙስሊሞች በመላው ዓለም በጾም በመልካም ተግባራትና በጸሎት ያሳልፋሉ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እንደተናገሩት በረመዳን ወር የገነት በሮች ሁሉ ይከፈታሉ፣ የገሃነም በሮች ይዘጋሉ፣ ሰይጣናት ይታሰራሉ። የረመዳን ወር ፈጣሪ ቅዱስ ቁርአንን በቅዱስ ገብርኤል አማካኝነት ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ያወረደበት የተቀደሰው ወር ነው። በረመዳን ወር ውስጥ ቁርአን የተወረደበት የተባረከች ሌሊት ለይለቱል ቀድር ወይም የመወሰኛይቱ ሌሊት ትባላለች። በዚህች ሌሊት የሚተገበር መልካም ተግባር ከ1000 ወራት መልካም ተግባራት የላቀ ምንዳ እንዳለው በቁርአን ተጠቅሷል። ሙስሊሞች በረመዳን ወር ለመልካም ተግባራት ይሽቀዳደማሉ። ጊዜዋ ተለይቶ ያልተጠቀሰችውን ይህችን የለይለቱል ቀድርን መልካም ተግባር ምንዳ ለማግኘት ግን በልዩ ሁኔታ ይተጋሉ።